ጸጉራችንን ስናሳድግ ወይም ጸጉራችንን ትሪት ስናደርግ ብዙ ጊዜ የምንጨነቀው ስለምንቀባው ቅባትና ስለምንጠቀመው የሄር ትሪትመንት ብቻ ነው። ነገር ግን ከሱ እኩል ኬር ማድረግ ያለብን ወይም በጥንቃቄ መምረጥ ያለብን የምንታጠብበትን ሻምፖና ኮንዲሽነር ጭምር ነው። በዚህ ቻናል ላይ እንግዲህ በተደጋጋሚ ከምጠየቃቸው ጥያቄዎች ውስጥ አንዱ ሻምፖና ኮንዲሽነር ምንድነው የምትጠቀሚው የሚል ነው። እኔ በዚህ አካውንት ከራሴ ብራንድ ውጪ ማስተዋወቀው ብራንድ አልነበረም። ለመጀመሪያ ጊዜ ያስተዋወቅኩላችሁ ይሄን ብራንድ ነው። አሁንም እሱን ነው የምጠቀመው። ሻምፖና ኮንዲሽነር ሁላችንም ቤት ውስጥ የምንጠቀመው ባስኬን ላዛር ነው። እኔ ሶስቱን ነው የምጠቀመው፣ ሻምፖ፣ ኮንዲሽነር እና ዲፕ ኮንዲሽነሩን ነው የምጠቀመው። ዲፕ ኮንዲሽነሩን በ3 ሳምንት ወይም በ2 ሳምንት አንዴ ነው የምጠቀመው። በታጠብኩኝ ቁጥር አልጠቀመውም። እነዚህም ፕሮዳክቶች የምወዳቸው ምክንያቶች አንደኛ ናቹራል ኢንግሪዲየንት ነው የሚጠቀሙት፣ ሃርሽ የሆነ ኬሚካል አይጠቀሙም፣ ሰልፌት ፍሪ ናቸው። እኔ በጣም ለኔም ለልጄም በጣም የተስማማኝ ፕሮዳክት ነው። ሞይስቸር ሎክ አድርጎ ነው የሚያቆየው። ቆሻሻ የሆነ ነገር ቢውልድ አፕ ሳያደርግ ስቲል ግን እርጥበቱን እንደያዘ እንዲቆይ ያደርገዋል። እዚህ ጋር ከላይ ቪዲዮን አረግላችኋለሁ። ሳበጥረው ጸጉሬ አያያዝም። እኔ ጸጉሬ ዘለለው በጣም ስስ ነውና የመያያዝ እድሉ በጣም ቀላል ነው። በምታጠብ ሰዓት ግን ይሄንን ሻምፖና ኮንዲሽነር ከጀመርኩኝ ጀምሮ ሳበጥረው አያያዝም፣ አይነቃቀልም። በጣም ፈጣን እድገት የሚያየውበት ፕሮዳክት ነው። ቲክቶክ ላይ በርካሽ ነው የሚሸጠው። ሊንኩን አስቀምጥላችኋለሁ። ሌላ ቦታ መግዛት የምትፈልጉ ፎቶውን አስቀምጥላችኋለሁ። እሱን ይዛችሁ ሄዳችሁ መግዛት ትችላላችሁ። ሞክሩት፣ ትወዱታላችሁ። መልካም